አግብቶ ትዳር ላይ ስሜቴን መገደብ አልቻልኩም። እኔ የሆነ ሁሉ ይቅርብኝና ከናቲ ጋር አስታርቀኝ እባክህን ማሚ። የሆነ ሁሉ ሆኖ ምንም ይሁን ምንም አይነት ዋጋ መክፈል ካለብኝ እከፍላለሁ። ምንም ማድረግ ካለብኝ አደርጋለሁ። ግን እኔ ውስጤ ባዶ ነው። ምንም ደስተኛ መሆን አልቻልኩም። መተኛት አልቻልኩም። ያቃዠኛል። እንቅልፍ አይወስደኝም። ምግብ መብላት አልቻልኩም። የምግብ ፍላጎት የለኝም። ከናቲ ጋር አስታርቀኝ ሲለየኝ የመጨረሻ ትር እንደሆነ ሳስብ ለመጨረሻ ጊዜ ሲሰናበተኝ አልቻልኩም። በቃ አስታርቀኝ። ቤቱን ሳገኙ እናቴን ማጣቴ ባዶነቴን አሳየኝ። ውስጤ ባዶ እንደሆነ ልቤ ባዶ፣ ምንም ደስተኛ መሆን አልቻልኩም። መተኛት ራሱ አልቻልኩም። እንቅልፍ ራሱ አይወስደኝም። ገንዘቡ ቢቀርብኝ ይሻለኝ ነበር። እሱን አጥቼ የሚሰማኝን ስሜት ሳስበው ቤቱን ወስዶት ቢሆን ይሻለኝ ነበር። እንደዚህ አትንሽ ተረጋጊ። አልቻልኩም። እንደዚህ ደካማ እንደሆንኩ አላውቅም። እንደዚህ ውስጤ ደካማ እንደሆነ አላውቅም። ሰላም አለይኩም ውድ የሄሮል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልላችሁ። ያው ሄሮል ቤት ነው ያለሁት። ምንድነው ጠርታኝ ላወራህ የምፈልገው አስቸኳይ ጉዳይ አለኝ ብላኛለች። በስልክም ስታወራኝ ደግሞ ትንሽ ደህና አይደለችምና ቤቷ መጥቻለሁኝ። ያ የተፈጠረው ደስ የሚል ጊዜ አለ። ቤቱን በስሟ ተመልሶላታል። በጣም ደስተኛ ሆናለች። አሁን ላይ ግን ምን ሆና እንደሆነ እንደጠራችኝ የማውቀው ነገር የለም። ቪዲዮ ራሱ አስጀምራ ነው ጓደኛዋን ጠርታ እየጠበቀችኝ። ቪዲዮም ከተጀመረ አይቀር ብዬ ያው የራሴን ሐሳብ መናገር ስላለብኝ ነው። ባለፈው በተፈጠረው ነገር ያው በጣም አሳዛኝ በሆነ መንገድ ተለያይተዋል ከናቲ ጋር። እንደዚሁም ያሰበችው ቤቷንም ደግሞ በስሟ አግኝታለች። በራሷ ስም ሆኖላታል። ንብረቷን ወደ ራሷ አድርጋለች እና በጣም ደስተኛ ሆኛለሁ። እኔም ካለሁበት ሸክም ማለት ቀለል ብሎኛል። ከዛ ሙድ ውስጥ እኔም ስለወጣሁ እነሱም ወጥተው ስለተመለከትኩኝና እስኪ አሁን ደግሞ ሄሮል ቤት ነው ያለሁትና እስኪ ለምንድን ነው የጠራችኝ የሚለውን ከሷ ምሰማ ይሆናል። ሄሮል እስኪ ምንድን ነው ልትነግሪኝ የፈለግሽው? ለነግርህ ያፈለኩት ነገር አይዞሽ ተረጋግተሽ። ምን ሆነሽ ነው? ችግር የገጠመሽ ችግር አለ? ብዙ ነገር አለ? ለምን ብታለቅሽው? ማለት እንዳሰብኩት ደስተኛ ልሆን አልቻልኩም። ውስጤ ባዶ እንደሆነ የተሰማኝ። ቤቱን ሳገኝ ደስተኛ መሆን መስሎኝ ነበር። ተናድጄበት ስለነበር ቤቱን ሳገኘው በቃ ደስተኛ መሆን፣ ወደ ራሴ መመለስ፣ ወደ ቀድሞ ህይወቴ መመለስ መስሎኝ ነበር። ግን ውስጤ ሰላም የተሰማው አይደለም። ከምታስበው በላይ ናቲ እየናፈቀኝ ነው። መተኛት ራሱ አልቻልኩም። በጣም እየናፈቀኝ ነው። ልክ ላልሆን እችላለሁ። ልክ አይደለሁም። በእርግጥ ልክ ልሆን አልችልም። እንደዛ ከሆነ ከዛ ሁሉ ነገር በኋላ ናቲ ሊናፍቀኝ አይገባም። ግን አላቅም ውስጥ ያለው ፍቅር ነው እና እኔ ስለ ቤቱም አልነበረም ስለ ንብረቱም አልነበረም ፈልጌ የመጣሁት እሱም ብዬ ነው። ሰዎችም ቤተሰቦቼም ጓደኞቼም ሌሎችም ሰዎች ያልተረዱኝ እዚህ ጋር ፍቅር ነው ያለኝ። እኔ ለሱ ማለት ለፍቅር ብዬ ነው ሁሉንም ነገር ያደረግኩት። ሰዎች ይተዋወቃሉ፣ ይገናኛሉ፣ ጥሩ ጊዜ ያሳልፋሉ፣ ከዛን እርስ በርስ ይወደዳሉ እና ከምንም ነገር በላይ ደግሞ ፍቅር ነው። እኔ ለሱ ያለኝ ፍቅር አይደል እንደጠበቅኩት አይደለም የሆነው ነገር እና ነገሮችን መጨረሳቸው በዚህ መቋጫቸው መስሎኝ ነበር። ቤቴን ሳገኝ ደስተኛ ሆኜ ወደ ህይወቴ ተመልሼ የቀድሞ ኑሮዬን መኖር መስሎኝ ነበር። ግን ቤቱን ሳገኙ እናቴን ማጣቴ ባዶነቴን አሳየኝ። ውስጤ ባዶ እንደሆነ ልቤ ባዶ፣ ምንም ደስተኛ መሆን አልቻልኩም። መተኛት ራሱ አልቻልኩም። እንቅልፍ ራሱ አይወስደኝም። ገንዘቡ ቢቀርብኝ ይሻለኝ ነበር። እሱን አጥቼ የሚሰማኝን ስሜት ሳስበው ቤቱን ወስዶት ቢሆን ይሻለኝ ነበር። ቆይ እንደዚህ አትንሽ ተረጋጊ።
አልቻልኩም። እንደዚህ ደካማ እንደሆንኩ አላውቅም። እንደዚህ ውስጤ ደካማ እንደሆነ አላውቅም። እንዴት አንዱ ሰው እንደዚህ ሊናፍቀኝ ይችላል? ባቢ አይገባውም እኮ ልቤ አግብቶ ትዳር ላይ እንዴት እንደዚህ ስሜቴን መገደብ አልቻልኩም። እኔ የሆነ ሁሉ ይቅርብኝና ከናቲ ጋር አስታርቀኝ የማከል ማሚ የሆነ ሁሉ ሆኖ ምንም ይሁን ምንም አይነት ዋጋ መክፈል ካለብኝ እከፍላለሁ። ምንም ማድረግ ካለብኝ አደርጋለሁ። ግን እኔ ውስጤ ባዶ ነው። ምንም ደስተኛ መሆን አልቻልኩም። መተኛት አልቻልኩም። ያቃዠኛል። እንቅልፍ አይወስደኝም። ምግብ መብላት አልቻልኩም። የምግብ ፍላጎት የለኝም። ከናቲ ጋር አስታርቀኝ። ሲለየኝ የመጨረሻችን እንደሆነ ሳስብ ለመጨረሻ ጊዜ ሲሰናበተኝ አልቻልኩም። በቃ አልቻልኩም። አስታርቀኝ ከናቲ ጋር አስታርቀኝ እባክህ። ከዚህ ስሜት መውጣት ይኖርብሻል ለጊዜው እባክሽ። ይኸውልሽ አሁን ፈጣሪ ያለው ነው የሚሆነው። አንቺ ፈጣሪሽን ለምኝ፣ እሱ ላንቺ የሚሆነው ነገር ይሰጥሻል። ናቲም በአንቺ ህይወት ላይ የተጻፈልሽ ከሆነ እኮ ታገኘዋለሽ በምንም መንገድ ቢሆን። አልቻልኩም። እኔ ያለናት አልችልም። እኔ አልቻልኩም። እሺ ተረጋጊ። እኔ ውስጥ የማንሆንብኝ የለፋሁት ሁሉ ከንቱ ሆኖ ታገኝ። እኔ ያለናት አልቻልኩም። ይህን ያህል እንደማፈቅረው ይህን ያህል እሱ እንደሚከብደኝ እራሱ አላውቅም ነበር። መብራቴ 3 ደስተኛ ሆኜ መኖር መስሎኝ ነበር። ረስቼው ሰላማዊ ህይወት መኖር መስሎኝ ነበረ። ግን ናፍቆቱን አልቻልኩም። ይናፍቀኛል። መተኛት አልቻልኩም። እንቅልፍ አይወስደኝም። ሙሉ ጭንቅላቴ ስለሱ ነው የሚያስበው። 24 ሰዓት ስለሱ ነው የማስበው። እሱ ሌላ ነገር ማሰብ አልቻልኩም። እኔ እንደዚህ እየናፈቀኝ አልችልም። የሌላ ሰው እንደሆነ እያወቅህ እራሱ መናፍቀው እሱን ነው ማስበው። ጭንቅላቴ እሱ ብቻ ነው የሚያስበው። እማብድ ነው የሚመስለኝ። በዚህ ከቀጠልኩ እማብድ ራሴን ማጣ ነው የሚመስለኝ። አልችልም። ውስጤ አሁን እራሱ እየናፈቀኝ ነው። አሁን ቁጭ ብዬ ናት እየናፈቀኝ ነው። ላታምነኝ ትችላለህ። አልችልም። ማሚ እባክህን ናቲን አምጣልኝ። አንዴ ብቻ ላውራው። አንድ ድል ይስጠኝ። አስፈላጊ ከሆነ ምንም ነገር አደርጋለሁ። ቤቱንም ይውሰደው። ምንም አልፈልግም። እኔ አልቻልኩም። ሻውና እኔ ምን እንደምል ቃላት አጠረኝ እኮ። ምን ብዬ ላውራሽ? ምን ልበል? ይሄ ልጅ ይኸውልሽ ከእሷ ጋር አብሮ እንደሚኖር ኑሮ ጀመረ አብሯት። አንቺ ጋርም በእንደዛ በሰላም ተለያያችሁ። እኔስ ውስጤ ከፍቼ ማሳየት ውስጤ ባዶ ነው። ምንም ደስታ የለኝም። ምንም ጭንቅላቴን እያጣሁ ነው። እኔስ ተስፋዬስ ፍቅሬስ ናፍቄው እኮ ነው የመጣሁት። ሁሉንም ነገር ሳገኝ እሱን ማጣት ያመመኝ አልቻልኩም። መረጋጋት ይኖርብሻል። ተረጋጊ። እኔ መረጋጋት አልቻልኩም። ይህን ያህል እንደማፈቅረው ሳጠው እንደዚህ እንደምሆን እራሱ አላወኩም። ባዶ እንደሆንኩ የተሰማኝ ሰው እንዴት እንደዚህ ከንቱ እንደዚህ ይሰማዋል? ይህንን ስሜት ሊረዳ የሚችል ሰው የማይሆን ሰው አፍቅሮ የሚያውቅ ሰው ብቻ ነው። ሌላ ሰው ሊረዳኝ አይችልም። ግን ናቲን እፈልገዋለሁ። አንድ እድል ይስጠኝ። አላውቅም። እርግጠኛ ሁኚ እስኪ። ምናልባት ያጣሽው አይነት ስሜት ስለተሰማሽ እንዳይሆን እንደዚህ የሆንሽው። ምናልባት እቺ ልጅቷን አውቀሻት ወደ እሷ ስለሄደ የሆነ የተገፋሽ አይነት ስሜት ስለተሰማሽ፣ ወይም ደግሞ ቤቱን ስጠኝና አልፈልግም ስላልሽው የጸጸት ስሜት፣ አንዳንዴ ሳትረጁ ራሱ የተዘበራረቀ ስሜት ሊሰማሽ ይችላል። ይህን ነገር ግን ከዚህ ነገር የምትወጪው ግን የሆነ ጊዜያቶች ካለፉ በኋላ ለካ ውሸት ነበረ ትያለሽ። ምናልባት ይህን ነገር አስቢበት። እርግጠኛው እኔ አሁን ምን እንደምል አላውቅም። ምክንያቱም ፈጽሞ ስመጣ እንደዚህ ትይኛለሽ ብዬ ጠብቄ አልነበረም። እኔም እንደዚህ ሆናለሁ ብዬ ጠብቄ አይደለም። እኔም ናቲን ማጣቴ እንደዚህ ያደርገኛል ብዬ አይደለም። ሙቺ የሚል ስሜት ነው የሚሰማኝ። ኧረ በፈጠረሽ እንዴ ምንድን ነው የምታወሪው? አልገባም። ባዶነት ተሰምቶ አያውቅም። ኧረ በፈጠረሽ እንደዚህ አይነት ሀሳብ አታስቢ። ውስጤ ባዶ ነው። እባክሽ ይኸውልሽ፣ እኔ አሁን ምን ጭራሽ ፈጽሞ ያላሰብኩት ነገር ነው። ግን
አንቺ ራሴን እንደዚህ ያደርጋለሁ ምናምን የሚለው ሐሳብሽን መተው አለብሽ። እንዴ ባንዴ ተቀየርሽ ሌላ ሰው ነሽ እኮ ነው አሁን እያገኘሁሽ ያለሁት። ውስጤ ደብቄው ነው ችግር የለም። ውስጤ ደብቄው ነው አሁን መሆን ያለበት ነው ሳያመኝ ቀርቶ አይደለም ሳላለቅስ ቀርቶ አይደለም። አሁን ቤተሰቦች እዚህ ጋር እናንተ እንድታውቁ የምፈልገው የሰው ህይወት እያበላሹ አይነት ስሜት ያክል እየተሰማኝ ነው። አሁን ይሄ ልጅ እንደዚህ እየኖረ ባለበት ሰላም ደግሞ ከሱ ጋር ደስተኛ ሆና ባለችበት ሄጄ ደግሞ እንደገና እሷ እንደዚህ ስሜት አላት ምን ታስባለህ ብለው የእሷን ህይወት እዚህ ማበላሸት ነው ወይ? በቃ ስልኩ አለሽ አይደለ? እኔ መተባበር አይደለም እኔ ከፈለግሽ ጠርቼው ታወራላችሁ። ቢያንስ እንዲወጣልኝ የሆነ ነገር ይገረኝ፣ ምክንያቱም ይገረኝ ወይ አይወደኝ እንደሆነ እዚህ ጋር ቁርጥ አድርጎ አልወድሽም አላለኝም፣ አልፈልግሽም አላለኝም። ስንለያይተዋል አይደል? አይኑ ላይ ባይቻለሁ ነው ተስፋ የሰጠኝ እሱ ነው። አይኑ ላይ ያየሁት ነገር ተስፋ የሰጠኝ ማለት እድል ካለኝ እድሌን እያጣሁ እንደሆነ እንዳልሆነ ለማወቅ ፈልጌ ነው። ችግር የለም እሺ። ማለት በቃ እንድታወሩ አደርጋለሁ፣ ታወራለሁ። በዚህ ደረጃ እንደዚህ አይነት ነገር ያጋጥመኛል ብዬ ጭራሽ አስቤውም አላውቅም፣ አላሰብኩትም ማለት በጣም ደስተኛ የሆንኩት እኔ ንብረትሽ ስለተመለሰልሽ ነበረ። ምናልባት ደግሞ እኮ አብራችሁ ብትሆኑ በጣም ደስተኛ ሆን ነበረ። ግን ደግሞ በጣም የምታሳዝን ልጅ አለች ከሱ በኋላ ማለት ከሱ አርግዛለታለች። እርግጠኛ አይደለሁም ማርገቷን አላስመረመርኩም፣ ግን ለሳርገዝ በነበረ ምኜ ነው ያለኝ። አሁን ያው ማወራው እዚህ እርግጠኛ አይደለሁ እኔም አይደለሁም ግን በተናገረችው ንግግር ከሆነ እሱ ካመናት እኛም ማናምንበት ምንም አይነት ምክንያት የለም ብዬ ነው። ግን ደግሞ አሁን ስለሷ ህይወት አይደለም እሷ ልክ አይደለችም ነች ምናምን እኔና አንቺን አይመለከተንም፣ እሱን ይመለከተዋል። በደረሰበት ቦታ ይድረስ። አሁን አንቺ መናገር ያለብሽ በቃ ይሄ ነገር ውስጤ ላይ አለ፣ ምንድነው ማድረግ ያለብኝ ብለሽ መናገር መብት አለሽ፣ ታወራለሽ። ከዛ ውጪ ግን ስለሷም መናገር አትችይም። እሷም የራሷን ህይወት ነው። እሺ እሷም የራሷን ህይወት እየኖረች ነው፣ ደስተኛ ሆና ለመኖር እየሞከረች ነው። እሱም ደግሞ ባለ ህይወት ላይ ደስተኛ ነኝ፣ በቃ ንብረትሽን መልሳለሁ፣ ከዛ በኋላ ህይወታችን በሰላም እንዲቀጥል አንቺም ደስተኛ ሆነሽ እንጂ እኮ እኔም አይቻለሁ፣ ባለፈው ስትላቀሱ አይቻለሁ፣ ተመልክቻለሁ። የሰው ልጅ እኮ ፍቅር ከሌለበት ምንም ማለት ደስተኛ ሳይሆን የሚለያያል። ግን ሁለታችሁም በመለያ ሰዓታችሁ በመጥፎ ነገር መለያየትን አልፈለጋችሁም፣ አልፈቀዳችሁም። በዚህ ጭንቅላሽ በዚህ አብሮ በዚህ አስተሳሰብ እጄ ስራ መስራት ምችል አይመስለኝም። አሁን አንቺ ስራ ለመስራት እዛ መሄድ አይጠበቅም ያለው ያልገባሁት ማንም የተረዳኝ አይደለም። ግን እንደ ሰው እኮ አስበህ ብትረዳኝ እኔ ራስ ወዳድ ላለመሆን እንደ ሰው አስቤ አሁን እያልኩሽ ያለሁት መስፈርት አንድ ናቲ ይመጣል፣ ያወራሻል፣ ችግር የለውም እንዲመጣ አደርጋለሁ፣ ወይም ውጭ እንድትገናኙ አደርጋለሁ። ግን እዚህ ጋር ናቲ ሲመጣ ስለ ሰላም ማውራት አትችልም። የራስሽ ጉዳይ ብቻ ነው አላረና ስለ ሁለታችሁ ስለተሰማሽ ስሜት ነው። ግን ደግሞ ይሄን ከማድረግሽ በፊት መጀመሪያ ራስሽን ብታዳምጪ ብዬ አስባለሁ። ምናልባት ስለገፋሹ የጥፋተኝነት ስሜት ተሰምቶሽ ምናልባት ከሆነ ጸጸት ውስጥ ያስገባሽ ነገር ይሄ ከሆነ ዋናው ደግሞ ከዚህ በፊት ስትለያዩ ተላቅሳችኋል፣ ተቃቅፋችሁ ነበረ እና ያ ነገር በዛ ሁኔታ ላይ ቤቱን ተቀብለሽ ታምኖ ሰርቶልሽ ግን ደግሞ ቤቱን ካርታ ሰጠኝ ብለሽ ከሱ ስትርቂ ምናልባት የጥፋተኝነት ስሜት አይምሯችን ፈጥሮልሽ ከሆነ እስኪ ለዚህ ጊዜ ብትሰጭና ራስሽን ብታዳምጪ ብዬ አስባለሁ። ባትቸኩ ምን ትያለሽ? ስሜት እንገድየው ነው ራሴ ራሽ ለልፍ ነው እስካሁን ዝም ያልኩት። ከመጣው ቀን ጀምሮ የሞትኩ ነበረ። ውስጤ ሳገኘው የሚያሳብር ነገር ያደረገው ግን ጠንካራ ሆኜ ለመታየት ጎበዝ እንደሆንኩ ለማሳየት እየሞከርኩ ነበር እንጂ ከመጣው ቀን ጀምሮ ውስጥ እየታመመ ነበር። ጠንካራ ነብስዬ ለመታየት እሺ በቃ አሁን ማድረግ ያለብን ነገር ናቲን እጠራዋለሁ፣ ትገናኛላችሁ፣ ፕሮግራም ይዘን የምር ነው የምልሽ፣ ትገናኛላችሁ። እንደዚህ አትሁኝ። በየቀኑ ለራሴ መናገር ሰለቸኝ።
ብታብም ጨረቃ ሳላየሽ ራሴን ጎዳችንም በቃ ይህን ስሜትሽን ትነግረዋለሽ። በፈለግሽው አይነት መንገድ ትነግረዋለሽ። እኔ ልብሽ ቢጠገንልሽ አብራችሁ ብትሆኑ ደስተኛ ሆናለሁ። ሰላምም ጋር አብራችሁ ስለሆነ ደስተኛ ነኝ። ለምን ነው ታውቂያለሽ? ሁለታችሁም እህቶቼ ናችሁ። የሁለታችሁንም ደስታ ስለምፈልግ እኔ በማናችሁም ማዕዘን መቆም አልችልም። የሁለታችሁም የቆማችሁበት ነገር ያሳዝናል። ተረዳሽ? አንደኛ እሷን ከአንቺ በፊት ያውቃታል። ከእሷ ጋር ጊዜ አሳልፈው አርግዣለሁ ብለዋለች። ሌላኛዋ ደግሞ አንቺ ከውጭ ሀገር ድረስ አምነሽው ስለ እሷ የምታውቂው ነገር የለም። ቤትን የሚያክል ነገር በሱ ስም አድርገሽ አምነሽው መተሻል፣ ግን እዚህ ተጎድተሻል። ስለዚህ በማናችሁም ጀርባ መቆም አልፈልግም። መሀል ላይ ሆኜ እንደዚህ ስታለቅሺ የሆነ ነገር እስክትሆኝ ቁሜ አልጠብቅም። ታገኘዋለሽ፣ ትገናኛላችሁ። የስሜትሽን የልብሽን ትነግረዋለሽ። ከዛም መሆን ያለበት ነገር ይሆናል፣ የራሱ ውሳኔ ይሆናል። ግን አንድ ጥያቄ አንቺን መጠየቅ እፈልጋለሁ። እሱ ጋር ተገናኝታችሁ ይህን ነገር ስትነግሩ የእሱ ምላሽ አይሆንም አልችልም ከሆነ ይህንን ለመቀበል ዝግጁ ነሽ? ምክንያቱም የተፈጠርሽው እሱ ጋር አለ፣ ያደግሽውም ከእሱ ጋር አለም። እናት አባትሽ ናቸው ያሳደጉሽ። አሁን በዚች ዓመታት ነው የመጣው በህይወትሽ። መቼስ በዚህ የተነሳ አልችልም ልትይኝ አትችልም። ይህን በደንብ አስበሽበት መልሽልኝ። ምክንያቱም እኔ ለማገናኘት ሁለታችሁን ይህን መልስ ስለምፈልግ ስታገኙ ምንም አይነት ምላሽ ቢሰጥሽ ለመቀበል ዝግጁ ነሽ? ይህን መልሽልኝ። ትቀበያለሽ? አምነሽ በቃ በዚህ ሁኔታ ከሆነ ትገናኛላችሁ። አሁን አንቺ መረጋጋት ይኖርብሻል። እሺ ደግሞ እምነትሽ ላይ ፈጣሪሽን ጠንካራ አድርገሽ መያዝ ነው ያለብሽ እንጂ በስሜትሽ መሄድ የለብሽም። እሺ አንቺ በህይወትሽ ማንም ስለመጣ ማንም ስለወጣ የአንቺ ህይወት ምዕራፍን የሚዘጋው ነገር የለም። ህይወት ይቀጥላል። የሰው ልጅ ሌላ ሰው ይመጣል። ራሱ ሰውም ደግሞ ፈጣሪ አስተካክሎ በህይወትሽ ሊያመጣልሽ ይችላል። ስለዚህ አንቺ ከፈጣሪ የተሻለ ነገር መጠበቅ አለብሽ። ግን ደግሞ ሰበብ እያደረስሽ እነዛ ነውና አሁን ከዚህ ስሜት ውጪ ራስሽን አረጋጊ። የኔት አንቺም ደግሞ ጓደኛሽን ካለችበት ሁኔታ እንድትወጣ ብታግዣት የተሻለ ነው። ምክንያቱም እየተጎዳሽ ነው ያለችው። ከጎኗ ነሽ። ጓደኛዋ ከሆንሽ ደግሞ በሁሉም ነገር አብረሻቱኝ። የሚከብድሽ የሚያስቸግርሽ ነገር ካለ ጥሪኝና እኔም በራሴ ማድረግ ያለብኝ ነገር ካለ አደርጋለሁ። እና አሁን ሄሮል አንቺ ተረጋግሽ፣ ተረጋጊ፣ እኔ ተባላ ተረጋጊ። እና ውድ ቤተሰቦች ፕሮግራሙን ልዝለው አንቺ ትዘጊዋለሽ። የራስሽ እንትን ስለሆነ ራስሽ ትዘጊዋለሽ። በቃ ቤተሰቦች የሰማችሁት ነው፣ መናገር አልችልም። እንግዲህ ዱዓ አድርጉ። ሁላችሁም ዱዓ ማድረግ ይኖርባችኋል። እየሆነ ያለው ነገር በጣም ግራ የሚያጋባ ነገር ነው። በጣም በቃ ያስፈራል። ማለት ደስተኛ ሆኜ ነበር ከዚህ ነገር ወጣው ብዬ ነገሮች ተስተካከሉ ብዬ ነበር እና ዱዓ አድርጉላት እባካችሁ። ወድ አይደለም እንደዚህ ሆነች ያለችው፣ ወድ አይደለም የሚያስገዳት ነገር አለ። ማንም ፈልጎ እንደዚህ ሊሆን አይችልም። በፍላጎት ቢሆን ሁላችንም ደስተኛ መሆን ነበር የምንፈልገውና ግን ደግሞ እቺ ዱንያ ዓለም ሁሌ ወጥ አይደለችም። መደሰት ካለ መከፋት አለ፣ ጤነኝነት ካለ መታመም አለ፣ አለመሞትም ካለ መሞት አለና የተፈራረቀ ነው ሁሉም ነገር። ስለዚህ እሷም ላይ የሆነ ያለው ነገር ይሄ ስለሆነ መፍረድ አንችልም እና እባካችሁ ሙስሊሞቹ ዱዓ አድርጉላት፣ ክርስቲያኖች ጸሎት አድርጉላት። ሁላችሁም ከጎኗ እንደምትሆኑ አልጠራጠርም። ምክንያቱም ብዙዎቻችሁ የአረብ ሀገር ሴቶች ቪዲዮ ትመለከቱታላችሁ፣ እንደምትረዷት ተስፋ አደርጋለሁ። ምናልባትም ደግሞ በእሷ ጫማ ሆናችሁ የምታስቡ ሴቶች ልትኖሩ ትችላላችሁ። ምክንያቱም እንደሷ የተጎዳችሁ ሴቶች ልትኖሩ ስለሚችሉ ማለት ነው። ወዳ እንዳልሆነ ማሳሰብ ይፈልጋሉ ለሁላችሁም። እስኪ የሚሆነው ወደፊት የምንመጣ ይሆናል፣ የምናሳያችሁ ይሆናል። ውድ ቤተሰቦች ለዛሬ እንግዲህ ጠርታኝ አግኝቻታለሁ። ያለችኝን ነገር ሁላችሁም ተመልክታችኋል። እስኪ የሚሆነውን ነገር አብረን እናያለን። ከልብ እናመሰግናለን። እንወዳችኋለን።